እንዴት ዋላችሁ? እንዴት አመሻችሁ? አልሐምዱሊላህ። እናንተ ጋር ውሎ እንዴት ነበረ? ምሽቱስ እንዴት ነበረ? እኔ የምላችሁ ግን እንደኔ ይህንን ቅባት የሚወደው ሰው አለ? እኔ 10 ዓመቴ ነው ይህንን መጠቀም ከጀመርኩኝ። በእርግጥ ያሳድጋል ምናምን አይደለም፣ አይሰባብርም፣ ያኔ ኖርማሊ ነው። እኔ ሳውዲ አረቢያ ይሄን ያህል አመት ስቆይ ለፀጉር የምጠቀመው ይሄ ነው። ለፊቴ ለእግሬ የምጠቀመው ይሄ ነው። ስተኛም ይሄ፣ ስወጣም ይሄ፣ ሲሄድም ይሄ ነው። ቆንጆ ነው። ይሄ እንኳን ቆንጆ ነው። ይሄ በተለይ ለኛ ለሸጋሊቶች ቆንጆ ነው። ያኔ ይሄ ክሎሮክስ ምናምን ያቃጠለው እጅ እንትን ግን አንደኛ እና ሁለተኛ አለ። አንድ አለ ዝም ብሎ የሚያልብ ምንም አይነት ፋይዳ የሌለው። ይሄ ግን አንደኛው ነው፣ ቆንጆ ነው። እኔ ለፊቴም ለእግሬም ለእጄም ይሄ ነው የምጠቀመው። በእርግጥ ቀርቀር መቀባት አይቻልም፣ ያልባል፣ ላብ አለው። ግን ማታ ማታ ተቀብቶ ለማደር ጠዋት ጠዋት እንደዚህ ውዱ ለሚያደርግ ሰው በተለይ ጥሩ ነው። ምክንያቱም ሳሙና ምናምን አያስፈልገውም። ቶሎ ነው ውልቅ የሚለው፣ ይወጣል። ይሄን ሳሙና አርጉ ምናምን አይልም። እንደ ሳሙና ነው፣ ሙልጭ ይላል። ግን ላብ አለው፣ ያልባል። ሙቀት ሰዓት ላይ አይቻልም፣ ግን ቢሆንም ደሩሪ ነው። እኔ ለፊቴም ለሁሉም ነገር የምቀባው ይሄ ነው። ግን አንደኛና ሁለተኛ ግን አለው። አንደኛው በጣም ነው፣ ይሄም ያልባል ማለቡ፣ ግን ይሄኛው ቆንጆ ነው። ከሌሎቹ ይሄ ይሻላል። እኔ ይሄ ነው ስወጣም ሲሄድም ስተኛም ይሄ ነው። ለእጄ ለእግሬ የምጠቀመው ይሄ ነው። ለፀጉሬ ደግሞ 10 ዓመት ይሆነኛል ይሄን መጠቀም ከጀመርኩኝ እና ከቫዝሊ ጋር ይሄ አሁን ይሄኛው ግሊሰሪ ስቀባው ለእጄና ለእግሬ በቫዝሊን እየደበላለኩኝ ነው የምቀባው። ቆንጆ ነው። ምክንያቱም ይሄ ብቻው ሲሆን እንደ ሳሙና ሙልጭልጭ ስለሚል እኛ ጋር ብዙ የመቆየት እድል የለውም። ግን ከቫዝሊን ጋር ስንቀላቅለው ደግሞ ቆንጆ ነው። ያኔ እኔ ከቫዝሊን ጋር ለእጄ ሲሆን ከቫዝሊን ጋር ደብልቄ ነው የምቀባው። ለእግሬ ምናምን እጄ ሲሆን ደግሞ ለፊቴ ሲሆን ደግሞ ዝም ብዬ ነው የምቀባው። ምክንያቱም ቫዝሊን አልጠቀምም ለፊቴ እና ቆንጆ ነው እላችኋለሁ። እንደኔ የማዳም ቅመም የሆናችሁ የማዳም ቅመም የማዳም አህያ፣ እኔ ለራሴ የማዳም ቅመም ነኝ ብዬ ውስጤን አላሳምነውም። የማዳም አህያ ነኝ እንጂ ታሊ ሮህ እየተባልኩኝ ቅመም ልሆን አልችልም። አለኩል ሀል አልሐምዱሊላህ። እና ይሄ ቆንጆ ነው፣ ተጠቀሙት ለማለት ፈልጌ ነው። ቆንጆ ነው ለእጅ ለእግር ለፊት ማታ ማታ ነው። ላብ ስላለው ቀን ቀን አያሰራም። በተለይ ሙቀት ያለበት ቦታ ሲሆን ማንተን ለሎርማን ሳት ሲሆን ደግሞ ለእጅ ለእግር ጥሩ ነው። ለፊት ነው እንጂ ቀን ቀን የማይሆነው ቆንጆ ነው። ይሄም ደግሞ እንደዛው ለህፃናቶችም ይሆናል፣ ለወንዶችም ይሆናል፣ ለሴቶችም። እኔ በብዛት እጠቀመዋለሁ። እኔ ከዚህ ሌላ ተጠቅሜ አላውቅም። ይሄና ለፀጉሬ ይሄ ሻምፖ ቫቲካ በቃ ሳውዲ አረቢያ ከገባው ቀይሬ አላውቅም። ቫቲካ ሻምፖ ይሄ ጅልስሪ እነዚህ ነው የምጠቀመው። እና ገዝታችሁ ተጠቀሙ ትላችኋለሁ። የቆንጆ ነው። በተለይ ይሄ የፀጉሩ በእርግጥ የፀጉሩ ቆንጆ ነው ስላችሁ ለማሳደግ ምናምን አይደለም። ያው አሰሲያ የለውም፣ አያሳክክም፣ ፎሮፎራ ይዝም፣ በታጠባት ሽታ የለውም። ኖርማል ነው ሽታው። ምንም እንትን ከሻርፕ አያልፍም። ሽታ ቢኖረውም ምንም እንትን የለውም። ፎሮፎራ አያመጣም፣ አይለጠፍም። በማንኛውም ሰዓት መቀባት፣ ፀጉራችሁ በታጠባችሁ ሰዓት መቀባት የምትችሉት ነው። እኔ ለረጅም ጊዜ ነው ይሄን መጠቀም የጀመርኩት። ወደ 10 ዓመት ምናምን ይሆነኛል። ሀታ ልጆቼ እዚህ እያሉ ይሄን ነበር የምጠቀምላቸው። እና እነዚህ የኔ ኮስሞቲክስ ናቸው። የኔ ባል ተገላግሏል። ይሄ ቺፕስቲክ አምጣ ላፕስቲክ አምጣ ምናምን የለም። በቃ ስተኛም ይሄ ስወጣም ይሄ በቃ ለሁሉም ነገር ነው። እና የኔ ባል ተገላግሏል። ኩል የለም፣ ቻፕስቲክ የለም፣ የፊት ክሬም የለም፣ ምን የለም። ታጥቤም ይሄ ነው፣ ስነሳም ይሄ ነው፣ ስተኛም ይሄ ነው፣ ስወጣም ደግሞ ይሄ ነው ተቀብቼ የምወጣው። እና የኔ ባል ብዙ ወጪ የለበትም ልላችሁ ፈልጌ ነው። ቆንጆ ነው። በእርግጥ ስለጠቀመኝ ነው እንጂ ባይጠቅመኝ ኖሮ ገዛለሁ። ግን በቃ ኖርማል ነው። ለኔ ጠቅሞኛል። ለሁሉም ነገር የሚሆን ነገር ነው። እና እንደዛ ነው እላችኋለሁ። የማዳም ቅመሞች እዛ ላይ ተጠቀሙ እላችኋለሁ። ቻው፣ ደህና ሁኑ።